$245 ሚሊዮን የመዘበሩት የቀድሞው የኮንጎ ጠቅላይ ሚኒስትር 10 ዓመት የጉልበት ሥራ ተፈረደባቸው። ከ$25 ቢሊዮን በላይ የሚያስወጣው አዲሱ የአሜሪካ የሚሳኤል መከላከያ ዲዛይን ይፋ ተደረገ። ሰላም ጤና ይስጥልኝ ውድ ተከታታዮቻችን፣ የዘወትር ሰላምታችን ባላችሁበት ድረሳችሁ እያልኩኝ አዲስና ወቅታዊውን ትኩስ መረጃ ይዤላችሁ መጥቻለሁ። እስከ ፍጻሜው ድረስ ተከታተሉን። $245 ሚሊዮን የመዘበሩት የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በሙስና ወንጀል 10 ዓመት ከባድ የግዳጅ የጉልበት ሥራ ተፈረደባቸው። አውግስቲን ማታታ ፓኒዮ $245 ሚሊዮን የሚጠጋ የህዝብ ገንዘብ በመመዝበር የሀገሪቱ ህገ መንግስታዊ ፍርድ ቤት ጥፋተኛ ሆኖ ስላገኛቸው ነው ይህን ብይን ያስተላለፈው። ከሳቸው በተጨማሪም የዲሞክራቲክ ኮንጎ ማዕከላዊ ባንክ ገዢ የነበሩት ዲኦግራቲያስ ሞቶምቦም በዚህ ምዝበራ በመሳተፋቸው ጥፋተኛ ሆኖ ተገኝተዋል። የቀድሞ ጠቅላይ ሚኒስትር ጠበቃ ውሳኔው ፍትሃዊ እንዲሁም ፖለቲካዊ ይዘት ያለው ነው ሲሉ ወቅሰው ለሮይተርስ የዜና ወኪል ተናግረዋል። ተመዝብሯል ከተባለው ገንዘብ መካከል የተወሰደው የአገሪቱ ስር የሰደደ የምግብ እጥረት ለመቅረፍ ከታቀደው ትልቅ የግብርና ልማት ነው። ማታታ ከአውሮፓውያኑ 2012 እስከ 2016 የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር ሆነው ያገለገሉ ሲሆን በአሁኑ ወቅት የአመራርና አስተዳደር ለልማት ኤልጂዲ የተሰኘ ፓርቲ እየመሩ ይገኛሉ። ወደ ጠቅላይ ሚኒስትርነት ስልጣን ከመምጣታቸው በፊት የአገሪቱ የገንዘብ ሚኒስትር ሆነው ያገለገሉ ሲሆን በወቅቱም የአገሪቱን ምጣኔ ሀብት በማረጋጋት ረገድ ለተጫወቱት ሚና ከዓለም አቀፉ የገንዘብ ድርጅት IMF አድናቆትን አግኝተው ነበር። የማዕከላዊ ባንክ ገዢ የነበሩት ዲኦግራቲያስ ሞቶምቦ በተመሳሳይ የክስ መዝገብ ለ5 ዓመታት የግዳጅ የጉልበት ሥራ ቢፈረድባቸውም በውሳኔው ላይ በይፋ አስተያየት ከመስጠት ተቆጥበዋል። በዲሞክራቲክ ሪፐብሊክ ኮንጎ ለወንጀል ቅጣት የግዳጅ የጉልበት ሥራ ፍርድ ህጋዊ መሆኑን ከአሜሪካ የውጭ ጉዳይ ሚኒስቴር የተገኘው መረጃ ያስረዳል። ሁለቱም ግለሰቦች የግዳጅ የጉልበት ሥራ ዘመናቸው ከተጠናቀቀ በኋላ ለ5 ዓመት ያህል ከህዝብ አገልግሎት መታገዳቸውን አጃንስ ፍራንስም ዘግቦታል። ከ2 ዓመት በፊት የአሁኑ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቲቪሴኬንዲ ተቃርነው የምርጫ ቅስቀሳ ያደረጉት ማታታ ክሱን ውድቅ አድርገዋል። የአገሪቱ የፋይናንስ ኢንስፔክተር ጀነራል ከቡጋንጋ ሎኖ አግሮ ኢንዱስትሪ ፓርክ ስርቆት መፈጸሙን ሪፖርት ያደረገው በአውሮፓውያኑ 2020 ሲሆን ፍርዱም ከ4 ዓመት በላይ ቆይቷል። ፓርኩ ከአፍሪካ ትልቁ የግብርና ኢንቨስትመንቶች አንዱ መሆኑን ሮይተርስ የዘገበ ሲሆን የአፍሪካ ልማት ባንክ ለ22000 ሰዎች የሥራ ዕድል ይፈጥራል ብሎም ያምን ነበር። በዲሞክራቲክ ሪፐብሊክ ኮንጎ ለአስከፊ የምግብ እጥረት ለተጋለጡ በሚሊዮን ለሚቆጠሩ ሰዎች እፎይታን ለመስጠት ያለመም ነበር ተብሏል። አሜሪካ ጎልደን ዶም ስትል የሰየመችውና የወደፊት የሚሳኤል መቃወሚያ የተባለው ዲዛይን ይፋ ማድረጓን ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ፕሬዝዳንቱ አክለውም የስልጣን ዘመናቸው ከማብቃቱ በፊት አገልግሎት ላይ እንደሚውልም ተናግረዋል። ዶናልድ ትራምፕ ሁለተኛው የስልጣን ዘመናቸው እንደጀመሩ ይህንን አሜሪካ ላይ የሚቃጣን የአየር ጥቃት፣ ፓላስቲክ እና ክሩዝ ሚሳኤሎች ጨምሮ የሚከላከል አዲስ የሚሳኤል መከላከያ ቀጣዩን ትውልድ ለመከላከል በሚል ተግባራዊ እንደሚያደርጉም ተናግረው ነበር። የሚሳኤል መቃወሚያውን ወደ ስራ ለማስገባት $25 ቢሊዮን የሚያስፈልጋት ሲሆን በሚቀጥሉት 10 ዓመታት ተጨማሪ ወጪዎች እንደሚጠይቅም ተገልጿል። የአገሪቱ ባለስልጣናት አሜሪካ ያላት የሚሳኤል መከላከያዎች እየዘመኑና እየተራቀቁ የመጡ የጦር መሳሪያዎችን ለመመከት የሚሆን አይደሉም ሲሉ እያስጠነቀቁም ነበር። ፕሬዝዳንት ትራምፕ በአሁኑ ጊዜ በህዋ ኃይል ውስጥ የህዋ ዘመቻ ምክትል ኃላፊ የሆኑትን ጀነራል ማይክል ጉትሊን ፕሮጀክቱን በበላይነት እንደሚመሩት ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ስልጣናቸውን በተረከቡ በሰባተኛው ቀን የመከላከያ ሚኒስትራቸው የአየር ጥቃቶችን ለመከላከል እና ለመመከት የሚያስችል ስርዓት ላይ እቅዳቸውን እንዲያቀርቡ ትዕዛዝም ሰጥተው ነበር። ትራምፕ አክለውም ስርዓቱ ከሌላኛው የዓለም ክፍል እንዲሁም ከጠፈር የሚወነጨፉ ሚሳኤሎችን የማምከን አቅም ይኖረዋል ብለዋል። ስርዓቱ እስራኤል ከ2011 ጀምሮ አገሪቱ ሮኬቶችንና ሚሳኤሎችን ለማምከን እየተጠቀመችበት ያለውን አይረን ዶም በከፊል መነሻ የሚያደርግ ጎልደን ዶም ከአይረን ዶም በብዙ እጥፍ ይለያል የተባለ ሲሆን ከድምጽ ፍጥነት በላይ የሚምዘገዘጉ ሃይፐርሶኒክ ጦር መሳሪያዎችንና ፎቢስ በመባል የሚታወቁትን እና ወደ ኢላማው ለመወንጨፍ ዝቅተኛ የምድር ምህዋርን የሚጠቀመውን የጦር መሳሪያ ስርዓት ጨምሮ የተለያዩ ስጋቶችን ለመመከት የተነደፈ መሆኑ ተገልጿል። ከዚህም በተጨማሪ የሚሳኤል አረንን ከጠፈር ሊልክ የሚችል አቅም እንደሚኖረው ተገልጿል። ትራምፕ ሁሉም ከአየር ላይ ይመታሉ ካሉ በኋላ
የውጤታማነት መጠኑ ለ100% እጅግ በጣም ቅርብ ነው ብለዋል። የአሜሪካ ባለስልጣናት ቀደም ሲል እንደተናገሩት ጎልደን ዶም ዩናይትድ ስቴትስ ሚሳኤሎችን በተወነጨፉበት የተለያዩ ደረጃዎች ላይ ከመወንጨፋቸው በፊት ሆነ ገና በአየር ላይ ያሉ እንዲመክኑ የማድረግ አቅም ይሰጣል። የስርዓቱ በርካታ ገጽታዎች በአንድ ያማከለ እዝ ስር እንደሚኖር የአሜሪካ መከላከያ ባለስልጣናት ተናግረዋል። ትራምፕ ማክሰኞ ዕለት እንዳስታወቁት ፕሮግራሙ ለመጀመሪያ ጊዜ የ25 ቢሊዮን ዶላር መነሻ ኢንቨስትመንት የሚያስፈልገው ሲሆን በጊዜ ሂደት እስከ 175 ቢሊዮን ዶላር ያስወጣል። የኮንግረሱ በጀት ቢሮ ግን መንግስት ከ20 ዓመት በላይ ለሚዘልቅ ጊዜ እስከ 542 ቢሊዮን ዶላር የሚደርስ ተጨማሪ ወጪን በህዋ ላይ በተመሰረቱ የስርዓት ክፍሎች ላይ ብቻ እንደሚያወጣ ገምቷል። የፔንታጎን ባለስልጣናት ነባር ስርዓቶች በሩሲያና በቻይና ከተነደፉ አዲስ የሚሳኤል ቴክኖሎጂዎች ጋር አብረው እንደማይሄዱ ለረጅም ጊዜ ሲያስጠነቅቁ ቆይተዋል። ለዛሬ ያዝናቸው የዜና ጥንቅሮቻችን እነኚህን ይመስሉ ነበር። በቀጣይ እስክንገናኝ ደህና ቆዩን።